በጣም ነው የመረረኝ። ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ ብኖር ይሻለኛል። እንኳንም አለው። ለምን ሰልባጆነት መጣ ነበር። ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበና። አቤት አለቃ፣ ምን ልታዘዝ? አንድ ጥብስ አሪፍ አድርገ። ጥብስ? ይሄን ድልማ መጠቀም አለብን። እሺ። አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው። ዋው! ጥብሷ መጣች። አሁን ድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማልወድ የኔ እስከሚመጣ ያንተን ቀድመን እንብላ። እርሶም አዘዋል? አዎ። በቃ እንብላ። ይሄንንማ ያኛኩ ጊዜ አልገልም። ዋጥ ዋጥ ላድርገው። ኧረ አጎራረስ! ወይኔ ጥብሴ! የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስበሉ እንጂ ከማኝካ ልዋጣው እንዴ? ቆይ የእሷ ጥብስ ብቻ ይምጣ። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው! በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይሄው መጣል። መጣሽ? አሁን ነው መብላት። የኔ ወንድም እኔ ተገቢያለሁ። እሺ አንተ ለብቻ አንብብ። እንዲጣፍጥ ጎሜውን ጠጣበት። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? አይ የፈጣሪ አለ። ያዙልኝ። እኔ ጥብሴ። እድሜ ለኔ። እኔ ባላገባሽ ኖሮ ማን ያገባሽ ነበር? አንተ ቀጥያም ሽማግሌ አንተን ያገባው ጊዜ ነበር ከካሞኝ የቀረውት። እድሜ ለኔ። እኔ ሰው አደረኩሽ። አንቺ አሮጊት። ዝም በል እባክህ። ምን ይመስላል? ወይ አምር ወይ አፍር መቆጫ ፊት። ሂጂ ወደዛ። ቆይ አንቺ ምንድን ነሽ? ሰው ነሽ? አሁንስ እንዴት እንዳስጠላሽኝ። ቋቅ ነው ያልሽኝ። ይሄን ያህል አስጠልቼሃለሁ? አውቄ እኮ ነው የኔ ፍቅር። ከምርክ ነው? ልኬን ከረገርከኝ በኋላ። ኧረ እኔ ስቀልድ ነው። በጣም ነው የምወድሽ። እስኪ ምትወደኝ ከሆነ እዚህ ብብቴ ስር መሀሉ ላይ ሳምኝ። የፈጣሪ አለ። ብብትሽን? አዎ። በሌላ ነገር አልሞት ስልሽ በሷ አፍነሽ ልገይኝ ነው? አላልኩም። አትወደኝም። ምንድነው? ሌባ ነህ? ምን ነው ፈራሽ እንዴ? ታዲያ ለምን ትጮያለሽ? ድረሱልኝ ብዬ መስጨኩኝ። ከዚህ በኋላ ብጮይ እገልሻለሁ። ደግሞ ታስፈራራኛለህ። ሌባ ብዬ ነው የምጫወው። ታንቺ እሺ። ወይዘሮ እማማ ዝናሽ ሲቪሽን እንዳየው ከሆነ እንግሊዝኛ በጣም እንደሚችልና ፐርፌክት እንደሆነሽ ያሳያል። አዎ እችላለሁ። የስ ለአንድ ደቂቃ እንግሊዝኛ ካወራሽልኝ ደሞዝሽን 10,000 ብር አደርግልሻለሁ። 10,000? የምርህን ነው? ማልልኝ። ችግር የለውም። ስለ ቤተሰቦችሽ ንገሪኝ። ዩር ፋሚሊ። እሺ ዝግጁ ነኝ። ደቂቃውን አስጀምሬዋለሁ። ማይ ፋዘር ዴድ። ይቅርታ፣ ፈጣሪ ማረው። አሚን። ይቅርታ አባዬ፣ የ10,000 ብር ነገር ሆኖብኝ ነው። ኤንድ ማይ ማዘር ዴድ፣ ማይ ሲስተር ዴድ። ዋት አባውት ዩር ብራዘር? ወንድምሽ ዴድ ማለትም እንዳለ ቤተሰቦችሽ ሞተዋል። ታዲያ ፈጣሪ ያለው ነገር ነው። እኔ ምን ላድርግ? እሺ በቃ ስለራስሽ ምንም ነገር ይሁን አውሪ። እሺ ፈጣሪ ካለ አይ አም ዴድ። ደቂቃውን ያው እንጂ 10 ደቂቃ አለፈ እኮ። የፈጣሪ ያለ። ከነገ ጀምሮ ስራሽን መጀመር ትችያለሽ። እሺ በቅድሚያ ግን አንድ ቀን እረፍት እፈልጋለሁ። ስራ መች ጀመርሽና? ደግሞ የእረፍትሽ ምክንያት ምንድን ነው? ማይ ፍሬንድ። ምንድን ነው? ምን ሆነ? ስሙ፣ የዘንድሮ አንሰማ የሚሰማችሁ መሰላችሁ? አራቱንም ዋንጫ ነው የሚጠራርገው። አሁን መድፉን አሰርተናል። አከታትለን ነው የምንተኩስባችሁ። ፎቃቀሁ ምን ሰማችሁ መስሏችኋል? ወያሊት ሻሺቷ ምን ነው? ከላይ ደግሞ ልብስ አታረጊም እንዴ? ኧረ በእናትሽ ታሪክ ያለው ክለብ መናገር ጀመርሽ። ታሪክ 3 ነጥብ ይሆናል። ሚዜ አፍሽ ከፈሽ። ዘንድሮም ደግሞ ከሚዜ ላይ አታልፊ። ሚዜ እሱማ ድሮ ቀረ። አሁን በደገሱት ሁላ እኔ ነኝ የማገባው። ዘንድሮ ፔልሚልጉም ሻምፔልጉም የኛ ነው። ለመሆኑ ግን ሻምፒዮንስ ሊግ ዋንጫ ምን እንደሆነ ታውቃላችሁ? እሱማ እናውቀውም። ዘንድሮ ግን እናውቀዋለን። እስኪ እንብላ። ምንድነው? ቆይ እኔ እኮ ሳልበላ እሱ ቀድሞ ባይኑ በላ እንዴ? ምንድነው የምታፈጥብኝ አንተ ሰውዬ? ልበላይ ነው እንዴ? እኔ ነው ምን አሉኝ ማዘር? እንዴ እንብላ ማለቴ ነው። ባህላችን አይደል? ቁጭ በል እኔ ልጅ ቁጭ በል። እሺ ፈጣሪ አንተ ወርደ ማፈር የለውም እንዴ? እንዴ አመረረ ሊበላ ነው እንዴ? እንብላ።
እሺ እንብላው። የፈጣሪ ያለ ምን ነልሽ? ፊቴን አየከው? ምን እንዳስመሰልከው? ወጥ የተሰራበት ድስት ይመስላል እኮ። ይቅርታ ማዘር፣ በጣም ስለራበኝ ነው። ምን ነው ታዲያ? ከተፈጠርክ እስከ ዛሬ ድረስ አልበላህም እንዴ? ኧረ አንተ ልጅ ቀስ በል። ምንድነው? 3 አፍ ነው እንዴ ያለክ? ይሄ ያስከው ጉርሻ እግሬ ላይ ቢወድቅ ሽባ ነበር የሚያረጋኝ። ተመስገን። እችን እንኳን ልብሳት እንዴ! ወላሂ እጄ እኮ ነው እንዴ! ራየር ሴትዮ ያዘችው ሻንጣ ይክ እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ። ተዘጋጅ። እንዴ ማዘር ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500 ሺህ ብር አለ። እና ታዲያ ለምን አላሯሯጡንም? እንደማልደርስባችሁ ስለማቅ ነው። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ የለብሽም። እናንተ ሌቦችም ናችሁ፣ መካሪዎችም ናችሁ። አይ ማዘር አሽሞት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተናል እንዴ? እንሽከዳለም። ኧረ እንሽከዳለም። ይሄው ሻንጣው 1 2 3 እንዴ እቺ አሮጊት ሰራችልን። ጉድ አደረገችን። እማዬ ኧረ ምንድን ነው? አያትሽ እኮ ሞቱ። እማ የኔ አያት? አዎ ያንቺ አያት። እንዴ ምን ነው እንዴ? የሀያቴ ጥርስ እኮ ሁለቱም ወርቅ ናቸው። እናማ በዚህ ኑሮ ውድነት 2 ወርቆች ይዞ ሊቀበር እና ምን ልታረጊው ነው? ሳይቀበር በፊት 2ቱን ጥርሶች መንቀል አለብን። እሺ ቶሎ በሉ፣ መንቀያ ነገር አምጡ። ቶሎ እንሂድ። ይኸው እማዬ። ምንድን ነው ይሄ? መንቀያ ነዋ። ተው፣ በዚህማ ይነሱብናል። ኧረ እማዬ ይሄ እኮ ቶሎ ለመንቀል አሪፍ ነው። በቃ እንሂድ። ምን ነው ይሄ ሰውዬ የሽንት ቤት መጋኛ መጣው እንዴ? አንተ ሰውዬ ምንድነው? አትረብሽኝ። አሪፍ ሙድ ውስጥ ነኝ። ቆይ ምንድነው በስተርጅና እንደዚህ የሚያደርግ? አትከበርም? ስሚ ሞችላም ምን ታርፋለሽ? ምን ታፍሪያለሽ? የማታፍረው አንተ ቅሌታም ሽማግሌ። ከየት ነው ያመጡብኝ እቺን ፋራ? ዮሽ ቆቶ ፊት ደግሞ ምን ነው ሽማግሌ ይመስለው? መልኬ ስታርለ እንዴ ላጭሽን የምታዝረከድርኪ? ያንተ መልክ ሆኖ ንገሩኝ ባይ ስትወለድ ዶክተሮቹ ፊቱ ነው ቂጡ ነው ብለው መለየት አቅቷቸው ከ3 ቀን በኋላ አይደል የለዩት ፊት መሆኑን። እኔ አይቻለው። ኧረ መሬት ይታል። እናቴ ድረሽ ምን ጉድ ናት እቺ የሆነች ግንብራስ? ለዚህ ነው እንዲህ የምትሆነው። አንቺንማስ ማን ይችልሻል? አሳልፎ ለፈጣሪ መስጠት ነው እንጂ። ነግሬ ነበር ሴጣኔን አታምጣ ብዬ። ይኸው ሴጣኔ መጣ። ለካ ከሴጣኑ ጋር ለሁለት ሆናችሁ ነው። ልብ ካለሽ ብቻ ለብቻ አቅጠሚኝ ነይ። ሁለተኛ እዚህ ቤት እንዳመጣ አንተ ሰላም። የዚህ መጫወቻ ሰባብረን ጨርስ ነው። ማንም እየፈለፈለ እኔ ቤት ነው እንደሚልከው። የማማ ዝናሽ ቤት ማደጎ መሰላችሁ እንዴ? የምንተይኝ ለአባዬ ነው የምናገረው። ለማንም ተናገር። እኔ ማማ ዝናሽ ማንንም አልፈራም። ማነው መጣው? ምነው ፈጣሪ ወንጀሌ ምን ቢበዛ ነው ይሄን ሰውዬ ላክብኝ? አንቺ ነሽ የኔን ልጅ የመታሽው? ኧረ እኔ አይደለሁም። ራሷ ናት የመታችኝ፣ ራሷ ናት። እንዴት የኔን ልጅ ትመቺዋለሽ? ወይ ቤቷ